የፖለቲካ ሰዎች አንድ የሚሉት ነገር አለ ፖሊ ክራይሲስ የሚሉት ነገር አለ ፖሊ ክራይሲስ ማለት እንግዲህ ዘርፈ ብዙ ችግር ማለት አብይ አህመድን ዝም ብለህ ያየኸው እንደሆነ ኮምፕሌክስ ኢሹስ ወይም ደግሞ ውስብስብ ችግሮችን አድሬስ የሚያደርግ የሚረዳም አይደለም እንደ ኮሪደር አይነት የመሳሰሉት እነሱ አካባቢ ብቻ የምታየው ነው እንጂ እንደዚህ ኮምፕሌክስ የሆኑ ኢሹዎች በአንድ ጊዜ የመጡትን ወደነሱ የመቅረብ ነው ጨርሶ አይጠጋቸው እንግዲህ ሀገራችን ወቅታዊ ሁኔታ አቶ ኤፍሬም አንተም አንስታችሁታል የፖለቲካ ሰዎች አንድ የሚሉት ነገር አለ ፖሊ ክራይሲስ የሚሉት ነገር አለ ፖሊ ክራይሲስ ማለት እንግዲህ ዘርፈ ብዙ ችግር ማለት ነው ዋጋ ኮስቱን መክፈል አይፈልጉም አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል እና ዋጋ ምንንም እኮ ምን ዋጋው ሰው እኮ የለም በጥርሳችንን እየፋቅን እኮ ነው የምንገባው ኤርትራውያን ምን መሰለህ በተለይ የተንጫጩቱ አገር መጫወት ይፈልጋሉ አገር መጫወት ደግሞ ሲፈልጉ በህዝብ ብዛት በታሪክ በኢኮኖሚ በሚሊተሪ በዲፕሎማሲ አቅም ከነሱ ከምትበልጥ በሚሊየንስ ማለት ከምትበልጥ አገር ጋር ተጣልተው የዛች አገር ጠላትም ሆነው የጎረቤትም አገር ሆነው ወደብም ከልክለው ነው አገር መጫወት የሚፈልጉት አገር የመሆንን ዋጋ ኮስቱን መክፈል አይፈልጉም በአንድ ሰማይ ስር ባለ መሬት ላይ ብዙ ችግሮች አንድ ጊዜ ሲጎርፉ እነዚህ ችግሮች ደግሞ ሲመጋገቡ የሚፈጠር ኮምፕሊኬሽን ማለት ነው ፖሊ ክራይሲስ ማለት ናው አቶ ኤፍሬም የተቃቀሰው ኢኮኖሚው የጸጥታው ሙሉ በሙሉ በአንድ ጊዜ ነው የሚፈጠሩት ሳይመልቲኔስሊ አንድ ይፈጠሩና ኮምፕሊኬሽን ይፈጥራሉ ይሄን ኮምፕሌክስ የሆነ ችግር ደግሞ የሚረዳ መሪ የለም ራሱም ፈጣሪ ነው ችግሩን የተወሳሰበ ችግር የሚፈጥር ነው ሁለተኛ ደግሞ አይረዳው አሁን አብይ አህመድን ዝም ብለህ ያየኸው እንደሆነ ኮምፕሌክስ ኢሹስ ወይም ደግሞ ውስብስብ ችግሮችን አድሬስ የሚያደርግ የሚረዳም አይደለም አይቀርባቸው ችግሮችን አይቀርባቸው ጨርሶ ወደ መፈናቀል አይቀርብም ወደ ፖለቲካ መፍትሄ ለማምጣት አይቀርብም ስለ ጸጥታ ብዙ ማውራት አይወድም የሚቀርባቸው ነገሮች ጥቂት ናቸው በዚህ በውበት አካባቢ በምንድነው በስነ ምንድናቸው እነዚህ ጌጣጌጦች የሚሰሩ እንደ ኮሪደር አይነት የመሳሰሉት እነሱ አካባቢ ብቻ የምታየው ነው እንጂ እንደዚህ ኮምፕሌክስ የሆኑ ኢሹዎች በአንድ ጊዜ የመጡትን ወደነሱ የመቅረብ ነው ጨርሶ አይጠጋቸው አንዳንዶችን ችግሮች ጨርሶ አያነሳም አይጠጋቸውም እና ይሄ ችግሩ የበለጠ ኮምፕሊኬሽን እንዲፈጠር አድርጓል ማለት ነው አሁን አቶ ኤፍሬም በጠቀሰው ላይ እንደው በጣም በልጅነት የማረሳው የ50 ብር ደሞዝተኛ ተንቀባሮ ይኖር ነው እኔ ባደኩበት አካባቢ ዘበኛ ሆነው ወይ ደግሞ የተወሰነ ስራ ሰርተው 50 ብር በወር የሚከፈላቸው ያን ጊዜ ደሞዛቸው ሁለት የተጋገበ በግ ይገዛ ነበር ነው ልጅ አሁን 6000 ብር ነው አንድ መነሻ አይደለም ኢኮኖሚ ብቻ ያየን እንደሆነ 6000 ብር ማለት አንድ በግ አይገዛም ሁለት ዶሮ ነው የሚገዛው የ50 ብሩ ደሞዝተኛ 25 ዶሮ መግዛት ይችላል ነበር በዛ ወቅት እና የእድገት ማን ነው እንደው በቀላሉ ድህነት እንዴት በዚህ በተለይ በሰራተኛው አካባቢ እየጨመረ እንደመጣም ያሳየ ነው ይሄ ማደግ ይቅርብን እንጂ እንዴት በዚህ ደረጃ አንድ ሰራተኛ አኑሮ የማሸነፍ አቅሙ ይመጣል ይሄ ጤነኛ አይደለም እኮ አሁን ያለንበት ወቅታዊ ሁኔታ አሁን ያለው ነገር በኢኮኖሚ ጉዳይ በተለይ በጣም አደገኛ ችግር ውስጥ ነው የገባው መልከት ብራችንን ያየህ እንደሆነ ያለማቋረጥ እየከሰረ ነው የሚቀር እየሄደ ያለው ያለማቋረጥ አሁን ወደ 154 ብር ከምናምን ሳንቲም ገብቷል ያለማቋረጥ እየደከመ ነው ያለው በጸጥታና ወንጀል ያየህ እንደሆነ ተመልከት ቅድም እናንተ የተቃቀሳችሁት ጥቅምት ግማሽ አካባቢ ይመስለኛል እንደው የቅርቡ ነው እንግዲህ ሁለት ወር ባልሞላ ውስጥ የሆነውን ችግር ተመልከቱ በአለም የምትባር እህታችን ሰውነቷ ተቆራረጠ ጡቷ ሁሉ ተቆረጠ ተብሎ የኢትዮጵያ ህዝብ በጣም ዘገነ ነው በጣም ደነገጠ ወር ሳይሆነው አርሲ ውስጥ ሌላ መርዶ ሰማን ወገኖቻችን አለቁ የኦርቶዶክስ ቤተክርስቲያን ምዕመናን ታረዱ ተባለ በጥቂት ቀናት ውስጥ ቢቢሲ ያወጣው ሪፖርት ተመልከቱ ወደ 2600 የሚሆኑ ሴት እህቶቻችን ተደፍረዋል የሚል ሪፖርት ሰማን በጥቂት ቀናት ውስጥ ቤንሻንጉል ውስጥ በጣም ብዙ ሰው ታረደ የሚል ዜና ሰማን ከዛ ይሄንን ተከታታይ የሆነ ወንጀል ሁለት ወር ሳይሞላ የሰማነውን ወንጀል ደግሞ በሌላ ወንጀል ለማጣፋት አንድ ወንድማችን ደግሞ ወራይሎ ውስጥ እጁን ተቆረጠ ብለው ደግሞ ሌላ ዜና እንዲሰማ ተደረገ አሁን ተመልከት እነዚህ ወንጀሎች
በአንድ ወር ከ15 ቀን አካባቢ ኢትዮጵያ ውስጥ የሚፈጸሙ ወንጀሎች የሌላ ሀገር ህዝብ በ50 ዓመት አያያቸው በ30 ዓመት አላያቸውም በ50 ዓመት አላያቸውም እፎይ ብሎ ጸጥታው ተከብሮለት ይኖራል ሌላው ዓለም ህዝብ ወደ ኋላ ከ100 ዓመት በፊት ታሪክ ያየን እንደሆነ አንዳንድ ወንጀሎች ሊፈጸሙ ይችላሉ ግን በ50 ዓመት በዚህ ምድር ላይ ያሉ ብዙ ህዝቦች ያላዩትን እኛ በአንድ ወር ከ15 ቀን ውስጥ የምናይበት ደረጃ ላይ ደረሰ ስለዚህ በየቀኑ ሀዘን በየቀኑ ደግሞ የሚዘገነን ነገር ይሄ አሁን የሰዎቹ አገዳደል እኮ ስታይኮ ሳይኮሎጂካሊ በስነ ልቦና እኮ ሁላችንን በያለንበት የሚያጠቃቁ ውጭ ሀገር ያለውንም ሀገር ቤት ያለውን ኢትዮጵያ ሁሉ ጊዜው የሚያሰኝ ስለዚህ በጸጥታ በወንጀል አሁን ያለንበት ሁኔታ እጅግ በጣም አደገኛ ችግር ውስጥ ነው ያለነው በፖለቲካው በኩል ያየን እንደሆነ ምርጫ ተስፋ የማይሆንበት ደረጃ ላይ ደረስን ፓርቲዎች ያንወዳደሩ የሚሉበት ደረጃ ላይ ነው የደረስነው እንግዲህ ተመልከት ተለፍቶ ብዙ ዋጋ ተከፍሎ መጨረሻ ላይ ምርጫ ጨርሶ አያስፈልግም ምንልበት ሌላ ሽግግር ጊዜ ያስፈልጋል ምንልበት ደረጃ ላይ ነው ያለነው ብሔራዊ መግባባት አፈርድሜ በልቷል የመንግስት ቅቡልነት አፈርድሜ በልቷል እና በአጠቃላይ በሁለንተናዊ ይሄ ቅድም ያለው ፖሊ ክራይሲስ ውስጥ ነው ያለነው ይሄንን የተወሳሰበ ችግር ደግሞ የሚረዳ አቅም ያለው አስተዳደር የለም ችግሩን የሚያባብስ ነው ያለው ስለዚህ እንደው ለዚህ ነው ህዝባዊ ቢተኝነት መጥቶ ስርዓት ለውጥ አምጥተን ኢትዮጵያን እንደገና ማረጋጋት ስራ መስራት አለብን ምናለው ህዝባዊ ቢተኝነት ምንድነው የሚለውን ነገር ማስቀመጡ ጥሩ ይመስለኛልና ህዝባዊ ቢተኝነት ማለት ኢፍትሃዊ የሆኑ ህጎችንና በስልጣን ላይ ያለው መንግስት የህዝብን ጥቅምና ፍላጎት በሚጻረር መልኩ አድርጉ ወይም አታድርጉ የሚላቸውን የተለያዩ ትዕዛዞችና ደንቦች ላለማክበር ላለመቀበል የሚደረግ ንቁ የሆነና በተለይም ደግሞ አጽንኦት መስጠት መናገር የሚፈልገው የጦር መሳሪያ አልባ የሆነ ህዝባዊ እንቅስቃሴ ነው የዚህ ህዝባዊ እንቅስቃሴ መሰረታዊ ዓላማ ማህበራዊና ፖለቲካዊ ለውጥ ማምጣት ነው ህዝባዊ ቢተኝነት ፍትሃዊ ናቸው ተብሎ በሚታሰቡ ህጎች ላይ የሚፈጸም ህዝባዊና ህሊናዊ ድርጊት ነው ህዝባዊ ቢተኝነት ኢፍትሃዊነትን ለማጉላት የህዝብን ንቃተ ህሊና ለመቀስቀስና መንግስት ፍትሃዊ ያልሆኑ ህጎችንና ፖሊሲዎችን እንዲያሻሽል የሚያስገድድ ህዝባዊ ኃይል ነው ይህ ህዝባዊ ቢተኝነት ኢትዮጵያን በመሳሰሉ የለየላቸው አምባገነን ሀገሮች ውስጥ የረጅም ዘመን የዲሞክራሲ ልምድ ባላቸው ሀገሮች ውስጥ ደቡብ አፍሪካን በመሳሰሉ አፓርታይድ በረገሰባቸው ሀገሮች ውስጥና በቀኝ አገዛዝ ስር ባሉ ሀገሮች ውስጥም ተካሂዶ አጥጋቢ ውጤት ማምጣት የቻለ ህዝባዊ ኃይል ነው ዝም ብሎ በአምባገነን ሀገሮች ውስጥ ብቻ የሚካሄድ አይደለም የተለያየ ሰታፕ ባላቸው ሀገሮች ውስጥ ሊካሄድ የሚችል ተካሂዶ የታየና ውጤት የተገኘበት ትግል ነው በተለይ እዚህ እኔና ገለታው ያለንበት ሰሜን አሜሪካን ብንመለከት ዛሬ ኢትዮጵያውያን ከሀገራችን ተሰደን መተን እዚህ ሀገር መተን በከፍተኛ የመንግስት ተቋሞችና የግል ድርጅቶች ውስጥ ተቀጥረው የሚሰሩ ከፍተኛ ደረጃ ዕውቀት ያላቸው ኤክስፐርት የሆኑ ኢትዮጵያውያን አሉ በአሜሪካ ውስጥ በተለይ በዓለም አቀፍ ደረጃ በሚታወቁ ትላልቅ ዩኒቨርሲቲዎች ውስጥ የሚያስተምሩ ፕሮፌሰር ኢትዮጵያውያን አሉ ናሳን በመሳሰሉ ትላልቅ የአሜሪካ የጠፈር ተቋሞች ውስጥ ሳይንቲስት የሆኑ ኢትዮጵያውያን አሉ እነዚህ ኢትዮጵያውያን የሚኖር ዛሬ በአሜሪካ ውስጥ ሪሊ ከፍተኛ ሃይ ስኬል መኖሪያ ነው አካባቢ በሚባለው አካባቢ ሄደው ቤት ሰርቶ የሚኖሩ ናቸው እነዚህ ነገሮች ልጆቻቸው ደግሞ በየትኛውም ባሉበት ቦታ ላይ ከየትኛውም ትምህርት ቤት ብለው የሚጠራ ትምህርት ቤት ላይ ከነጮች ጋር እኩል ተቀምጠው የሚማሩና የሚወዳደሩ ናቸው እነዚህ አሁን ያልኳቸውን ነገሮች 60 እና 70 ዓመት ወደ ኋላ ብንሄድ የማይታሰቡ ናቸው 60 እና 70 ዓመት ወደ አሜሪካ ውስጥ ወደ ኋላ ብትሄድ ነጭና ጥቁር አንድ ሬስቶራንት ውስጥ ገብቶ አይበላም ነበር ነው በተለይ ደግሞ ይሄ በአንድ አካባቢ የሚኖርበት ሁኔታ ሪሊ ይሄን ያክል አልነበረም ዛሬ ይሄ ሁሉ ተለውጦ ይሄን ሁኔታ ያየ ነው እነ ማርቲን ሉተር ኪንግ በ1960ዎቹ ባካሄዱት በዓለም ላይም በከፍተኛ ደረጃ ሪሊ እንደምሳሌ በሚጠቀሰው የህዝባዊ እምቢተኝነት ውጤት ነው
ዛሬ ልጆቻችን ከነጮች ጋር እንዳሰኛቸው ቁጭ ብለው የሚማሩት እኛም እድገታችን የራሳችን ውጤት ነው። ስካይ ዘ ሊሚት ብለን እንድንናገር ያደረገን የህዝባዊ እምቢተኝነት ውጤት ነው። ለኢትዮጵያውያን አዲስ ነገር አይደለም፣ ይሄ የምናየው ነገር ነው እና በአጠቃላይ ህዝባዊ እምቢተኝነት ስንል ይሄን ይመስላል። ይህን ኮስት ይህንን ወጪ መክፈል ካልፈለጉ ደግሞ ይከፍሏታል። እሱን የሚያቆሙት ነገር አይደለም። አገሮች ሁሉ አይደለም እንደ ኢትዮጵያ የራሳቸው የሆነውን የነበረውን ወደብ አይደለም የሰው አገር ቀምተው ነው አገር የሚገነቡት፣ ህዝባቸውን የሚያበሉት የሚያጠጡት። እና እንደ አገር ስታይ የኢትዮጵያን የሚያክል አገር እንኳን የራሱ የሆነን ወደብ ሊመኝ ህዝቡን ለማብላት ወደ መዝረፍ ሁሉ ይገፋል። የኢትዮጵያ አቅም የሚገርም አንደኛው ነገር ኤርትራውያን የጮሁበት ምክንያት ምንድነው? የኢትዮጵያን አቅም ስለሚያውቋት። የኢትዮጵያ አቅም ማለት ምን መሰለህ? አንድ ገጽ ደብዳቤ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል። ጠቅላይ ሚኒስትር ያኔ ፕሬዚደንት መለስ ዜናዊ ነበር ለኤርትራ እውቅና መጀመሪያ የሰጡት። ኢትዮጵያ ዛሬ የኤርትራን እውቅና ጥያቄ ውስጥ መክተት ብቻ ነው የሚጠበቅባት። ጥይት መተኮስ አያስፈልግም። ለተባበሩ መንግስታት አንድ ደብዳቤ ማስገባት፣ ከዛ አባሪውን ለአፍሪካ ህብረት ታስገባለህ። ከዛ የዲፕሎማሲ ስራውን ትቀጥላለህ። በአሁኑ ሰዓት ቻይናና ታይዋን ያላቸውን ግንኙነት አገር ለአገር እየተከታተለች ነው። ቻይና ምንም አይነት የታይዋን ኤምባሲ እንዳይኖር ያደረገችው። ጥይት ተኩሳለች? አልተኮሰች። አሁን ያለው የኤርትራውያን ህይወት ኤርትራ ውስጥ በ90% የባሰ እንዲያሽቆለቆል ማድረግ ይቻላል ዊዛውት ሲንግል ቡሌት፣ አንድ ጥይት ሳትተኩስ። ይሄ የመጀመሪያው ስቴፕ ነው። ምሳሌ ይህንን ደግሞ ለማረጋገጥ ከፈለግ ጠቅላይ ሚኒስትር አብይ እሳቸው ደብዳቤ ወስደው ለተባበሩት መንግስታት ነው የተባበሩት መንግስታት ላይ የነበረው ማዕቀብ እንዲነሳ ያደረጉት። በተባበሩት መንግስታት ኤርትራ ላይ የነበረው ማዕቀብ የሚቀጥለው ስቴፕ ኤርትራ ላይ ተመጣጣኝ የሆኑ ማዕቀቦች እንዲጣሉ ማድረግ ነው። አሁንም ጥይት አትተኩስም። you're just using የዲፕሎማሲ አቅምህን። ከዛ ምን እንደሚሆኑ ታያለህ። ኤርትራን ለማሽመድመድ ጥይት አያስፈልግም። የግዴታ ጦርነት አያስፈልግም። በድጋሚ እለዋለሁ፣ የራሳቸው መንግስት ተዋግተን ከኢትዮጵያ ነፃ አወጣን የሚለው መንግስት 50% በላይውን ስራ ሰርቶልናል። በዓለም ላይ ከኖርዝ ኮሪያ ቀጥሎ እጅግ ዘግናኝ የሆነ መንግስት አቋቁመዋል። ራሳቸው ማለት ነው። ልጆቻችንን ከፈልንለት ምናምን የሚሉት መንግስት አለ አይደለም? እሱ ይተባበረንና እኛ ደግሞ እዛ ላይ ጨውን ጨምርበታለን፣ ነገር ያከትማል። ጥይት መተኮስ አያስፈልግም። ሌላው ጠቅላይ ሚኒስትር አብይ ምንድን ነው ያደረጉት? ለምሳሌ እንደው በበጎና በቀንነት በር ከፈቱ አይደለም? ማን ነው ተጠለቅልቆ የመጣው እዚህ? እኛ ነን እንዴት ነው? አሁን እንዋጋ ብንልም እኮ የምንዋጋው ሰው እኮ የለም። በጥርሳችንን እየፋቅን እኮ ነው የምንገባው።